ጸሎት ስታደርጊ ምንድን ጸሎትሽ? የልቤን ታውቃለህ፣ በፈልገውንም ያስፈልገኝንም ታውቃለህ። መንገዶቼ በፊትህ ናቸውና እንደ ቃልህ አቃናልኝ። ምራኝ፣ እከተልሃለሁ ቃል። የሰው ልጅ በምትናገረው ነገር ይለካል። ባለባበስ፣ በአመጋገብ በጣም እና ብዙ ጊዜ እነዛን ነገሮች ባለማድረጌ በጣም ተጽዕኖ ደርሶብኛል እና እግዚአብሔር ግን የውስጥ ነው የሚያየው። እኔ ፈጣሪ ምንም ነገር ጠይቄ አያሳጣኝም አውቃለሁ። እና ፈጣሪ እንደ ሰው ልጅ እንዲህ የውጭህን ነገር አይቶ አይወስንም። ፈጣሪ የልብን ነው የሚያውቅ እና እግዚአብሔር ሁሌም የልቤን ያውቃል። ደግሞ ጠርቼው ማላፍር አምላክ ነው ያለኝ። ምንም ነገር ብዬው እግዚአብሔር ምንም ነገር ብዬው በቃ መቼም ነው ማያሳፍረኝ እና ነገ ምን እንደሚፈጠር አላውቅም። ግን እግዚአብሔር ሁሌም ከጎኔ ነው። አንድ በደንብ አምኜ የምናገርበት ነገር ቢኖር እግዚአብሔር ሁሌም ከኔ ጋር ነው። መቼም ትቶኝ አያውቅም። በቃ እኔ ሁሌ ከፈጣሪ ጋር ያለኝ እንትን በጣም ጥብቅ ነው። ምክንያቱም ከልጅነቴ እስካሁን ድረስ በዙሪያዬ እንዲህ በሰው የተከበብኩ አይነት ሰው አይደለሁም እና ምንም ነገር ብሆን እኔ ለፈጣሪ ነው የምናገረው በቃ። ምክንያቱም ያመጣኝ አምላክ የፈጠረኝ ፈጣሪ እንደማይተወኝ አውቃለሁ። ፈጣሪ እንደ ሰው ልጅ እንዲህ የውጭህን ነገር አይቶ አይወስንም። ፈጣሪ የልብን ነው የሚያውቅ እና ክርስቶስ ብሏል እሱ ራሱ በአሞራ መጋቢ የሚመግብ ጌታ ኢየሱስ ክርስቶስ እንዴት የፈጠረውን ህዝቡን አይመግብም ብላችሁ ታስባላችሁ ብሏል። እና እኔ ያመንኩት አምላክ አይተወኝም። ነገ ሌላ ነገር ሊፈጠር ይችላል። የኔ የምለውን ነገር እስኪመጣ ድረስ ትዕግስቱን ስጠኝ። ልብሽ ያመንሽው እግዚአብሔር በጊዜው ላንቺ እንዲሆን አርጎ እንዲበጅሽ አርጎ ሁሉን ያስተካክላል።